ጤና ይስጥልን እንደምን አረፈዳችሁ። ፕሮግራማችንን እንጀምራለን። እንግዲህ የዛሬው ፕሮግራም የመጽሐፍ ምርቃት ፕሮግራማችንን የምንጀምረው በዜማ ኖባ ባንድ ፕሮግራም ጀምረው ሙዚቃዎች ይኖሩናል። ከሙዚቃዎች በኋላ ደግሞ በመሀል እየመጣን ፕሮግራሞቹን ለማስተዋወቅ እንሞክራለን። ዜማ ኖባ ባንድ እንግዲህ ጥሪያችንን አክብራችሁ ስለተገኛችሁልን በእንግዶቹ ምስጋናዬን ለማቅረብ እወዳለሁ። ዜማ ኖባ ባንድ ማን ነው የሚለውን ደግሞ ቀስ እያለን በመሀል እየገባ እናወራለን። እንግዲህ እነሱም የተለያዩ ክላሲካል ሙዚቃዎች ይኖሯቸዋል የተዘጋጁ ባንዶች ስለሆኑ እነሱን እያየን ከዛ ወደ ፕሮግራማችን እንሄዳለን። አሁን ወደ ዜማ ባንድ እንሻገራለን ማለት ነው። በይፋ ፕሮግራሙ ተጀምሯል ማለት ነው።
በኋላ አብራቸው ተረና ብቻ ያሉትና ከዛ ደረጃ አንድ ቶታል ይሰማል ሙዚቃ አዳምጠናል። ሙዚቃውን ለተጫወቱልን ለዜማ ባንድ አንድ ጊዜ ሞቅ ያለ እንግዲህ ቅድም የተጫወቱልን የመጀመሪያውን ሰላም ከበደናት፣ የሁለተኛውን የተጫወተልን ቶማስ አየለ ነው። ቶማስ አየለ ድምፃዊ ነው። በቅርቡ አዲስ አልበም አውጥቷል። እንግዲህ ያስታውቃል ማለት ነው ፕሮፌሽናል እንደሆነ። በናሆም ሪከርድስ ትግስቴ የሚል አንድ ሙዚቃ አዳምጧል። እንግዲህ ገብታችሁ ፈለግ ማድረግና ይህንን አዳጊ ድምፃዊን ሞቅ እንድታረጉለት በድጋሚ ለማሳሰብ ሞክራለሁኝ። እንግዲህ በድጋሚ እንኳን ደህና መጣችሁ ላለሁ። ሙዚቃው ይቀጥላል። ቀስ እያለን በመሃል እያወራን የተጫወትን ስለ መጽሐፉ እየተነጋገርን ቆያለን። ዋናው የመጣንበትም ዓላማ እሱ ስለሆነ ስለሱ
እንነጋገራለን። እንኳን ደህና መጣችሁ በድጋሚ ለማለት ፈልጋለሁ። ዛሬ እንግዲህ መድረኩ ብዙ ስትመጡ መጽሐፍ ልንመርቅ ነው የመጣ ነው ወይስ የቤተሰብ ጉባኤ ነው የመጣ ነው እንደምትሉት እርግጠኛ ነኝ። ግን የቤተሰብ ጉባኤ ነው ብላችሁ ካሰባችሁ ተሳስታችኋል። እንግዲህ አባቶቻችን ምን ይላሉ? የነብር ጭራ አይዙ ከያዙ አይለቁም ይላሉ። ዛሬ እንግዲህ እዚህ መሃል የምታዩት የረከቦት ዙሪያ ዝም ብሎ የቡና ወግ ሳይሆን መሬት ላይ ላለው ወጣት ትልቅ የቢዝነስ ባትል ፊልድ ነው። ይህንን ፕሮግራሙን ለማድመቅ የመጣ እንዳይመስላችሁ ማለት ነው። እዚህ መሃላችን ላይ የምታዩት የረከቦት ማለት ነው። እንግዲህ ባለን ስታቲስቲክስ መሰረት የሴት ወጣቶች ስራ አጥነት ከወንዶች በሁለት እጥፍ በሚበልጥበት ሀገራችን ኢትዮጵያ ዛሬ በዚህ መድረክ መሀል ላይ ይህች እህታችን ቡና ስታፈላ ስታባት ዝም ብሎ ለውበት ወይንም ለስነ ስርዓት ማድመቂያ እንዳይመስላችሁ። እሷ እዚህ መሀል የተቀመጠችው እንግዲህ ስታቲስቲክሱ እንደሚነግረን 27.2% እድሜያቸው ከ15 ዓመት እስከ 29 ዓመት የሚደርሱ ወጣቶች በከተማ የሚኖሩ ወጣቶች ናቸው። እነዚህ ስራ አጥ የሆኑ ወጣቶች ናቸው ስታቲስቲክሱ የሚነግረን። እሷ ግን ይሄንን 27.2 የስራ አጥነትን ተቋቁማ ስራ የለም ብላ እጇን ሳትሰጥ ማህበራዊ ጫናዎችን ጥላ መሬት ላይ ለምትታገሰው ለእያንዳንዱ ኢትዮጵያዊ ወጣት ሴት ተምሳሌት ሆና ነው። ዛሬ ስታያት አንድ ናት። ሪፕሬዘንት ያደረገችው ግን ሚሊየን ወጣቶችን ነው ማለት ነው። ስለዚህ ለእሷ ክብር አንድ ጊዜ ሞቅ ያለ። ስለዚህ ዛሬ እንግዲህ ያው እነዚህ በእሷ በኩል አሁን እሷ ቡና እያፈላች ነው ህይወቷ ቡና እያፈላች ራሷን የምታስተዳድር ሴት ናት። እንግዲህ በኋላ ስለ ታሪኳ ከእሷ ጋር የሚኖረን ቆይታ ይኖራል። ስለ እሷ እናወራለን። እንግዲህ እሷ በአብዛኛው ግምት ነው ስራዋን ኑሮዋን የምትኖረው ግምታዊ በሆነው ግን ሳይንሳዊ በሆነ መንገድ ግን አይደለም። ግምታዊ በሆነ መንገድ እየሰራች እንግዲህ የራሷን ህይወት እየመራች ቆይታለች። ዛሬ ግን ግምቷን በእውቀት ለመተካት የራሷን አዲስ ታሪክ ለመስራት እዚህ ተገኝታለች ማለት ነው። ዛሬ ይህንን ታሪካዊ መጽሐፍ ደግሞ የምናስመርቅበት ቦታ ደብረ ዳሞ ሆቴል ይባላል። ይህ ሆቴል ለዚህ መጽሐፍ ምርቃት ዝም ብሎ የተመረጠ ቦታ አይደለም፣ በምክንያት ነው የተመረጠው። ለምን ይመስላችኋል? እስቲ ወደ እናንተ ጥያቄውን ላዞርና ደብረ ዳሞ ለምን መረጥ ነው ይሄንን ቤት? ለምንስ እኛ እንደዚህ ክብ ሆነን ተቀመጠን የሚለውንም እንዲሁ መቼም ጭንቅላታችሁ ሳይመጣ የቀረ አይመስለኝም። እንደው ግምታዊ መልሶቻችሁን ለመስማት በሞክርና ከዛ ደግሞ እኛ የመረጥንበትን ምክንያት ለመግለጽ ሞክራለሁኝ። ስለዚህ ባይዘው ይሰማል። ከኋላይም ከፊቴም ከጎኔም ከምስራቅም ከምዕራብም ከሰሜንም ያላችሁ ሙዚቀኞችም ይሰማል። ስለዚህ እስቲ ምን ይመስላችኋል ብላችሁ ታስባላችሁ? ደብረ ዳሞ መልስ ከሌለ ወደ መልስ ይቀጥላለሁ ማለት ነው። እድሉ ያመልጣችኋል ማለት ነው። እንግዲህ ይህ ሆቴል በዚህ ምርቃት ዝም ብሎ በአጋጣሚ የተመረጠ አይደለም። እንደምታውቁት ታሪካዊው የደብረ ዳሞ ተራራ ለመውጣት ወፍራም ገመድ ውጭጭ አድርጎ መያዝ ግድ ይላል። ምን ያስፈልጋል ማለት ነው? ገመድ ሙጭጭ ብሎ መያዝ ግድ ይላል። ስለዚህ ያለ ገመድ ደብረ ዳሞ፣ ያለ እውቀት ቢዝነስ ሞኝነት ነው ይላል ያሬድ ዮሐንስ። ዛሬ በሀገራችን የቢዝነስ ዓለም ውስጥ ስኬት ጫፍ ለመውጣት ልክ እንደዚሁ ከባድ አቀበት ነው። ብዙ ወጣቶች ያለ ገመድ ማለትም ያለ እውቀት ሊወጡ ሲሞክሩ ተንሸራተው ይወድቃሉ ማለት ነው። ስለዚህ አንዱ ተምሳሌት ሆኖ ስላገኘ ነው፣ ደብረ ዳሞን ተምሳሌት ሆኖ ስላገኘ ነው ዛሬ ይህንን ቦታ ልንመርጠው ይችላል ማለት ነው። ያለንበትም 8ኛ ፎቅ ላይ ነው። የደብረ ዳሞ ተራራው ጫፍ ላይ ነው ያለነው ማለት ነው። ስለዚህ ምክንያታዊ ቦታ ነው ማለት ነው የተመረጠበት ቦታ። እንግዲህ ያሬድ ያዘጋጀው ይህ ማኑዋል ደግሞ ወጣቱ ሳይወድቅ የቢዝነስ ስኬት ጫፍ ላይ እንዲወጣ የተጣለበትን የእውቀት ገመድ ነው ማለት ነው። አሁን ያሬድ ያዘጋጀልን መጽሐፍ ያንን ደብረ ዳሞ ወይንም ያንን ቢዝነስ የምንወጣበት ገመድ ነው ማለት ነው ዛሬ። ስለዚህ ስለ ገመድ ምርቃት ሁላችሁም
እንኳን ደህና መጣችሁ ለማለት ፈልጋለሁ። ስለዚህ የመጣንበት ዋናው ምክንያት ደብረ ዳሞ ወይም ደብረ ቢዝነስ የምንወጣበት ተራራ ማኑዋል ስለተዘጋጀ ያንን ማኑዋል ለመመረቅ ነው ማለት ነው። ስለዚህ አመጣጣችንን እናስተካክለው ማለት ነው። ለምንድን ነው የመጣነው በኋላ ብንጠየቅም ዛሬ የታመሻችሁ ተብላችሁ ብትጠየቁ ምንድን ነው የምትሉት ማለት ነው? ገመድ ምረቃ። እንግዲህ መቼም ገመድ ተመርቆ አያውቅም፣ ግን ገመድ ልንመርቅ ነው ይሄድ ነው ብላችሁ እንድትናገሩ በዚሁ ለማሳሰብ እወዳለሁኝ። እንግዲህ ክቡራትና ክቡራን እዚህ ክብ ከተቀመጡት ተዋናዮች ደግሞ እንግዶች አሉ፣ የክብር እንግዳዎች አሉ። ከነሱ አብሮ ደግሞ ወደ እንግዲህ ስቆጥር ወደ 35 36 37 አካባቢ እንሆናለን። ስለዚህ ይህ ደግሞ ለምንድን ነው እናንተ ከኢትዮጵያ ሕዝብ ካሉት አሁን ያለ ነው እንግዲህ በ97 ቆጠራ በተካሄደው ከሱ እየተነሳ ብንሄድም አሁን ወደ 138 ሚሊዮን ሕዝብ እንሆናለን ማለት ኢትዮጵያ ሕዝብ እና ከዚህ ሕዝብ መካከል እናንተ 35ታችሁ ተመርጣችሁ ተጋብዛችሁ መጥታችኋል። ለምን ይመስላችኋል? እናንተ ከ137 ሚሊዮን ሕዝብ ይሄንን ቀን ይሄንን ታሪካዊ ቀን እንድትመርጡ የተጋበዛችሁበት ዋናው ምክንያት የዚህ ፕሮግራም እናንተ የወርቅ ፍሬዎች ናችሁ ማለት ነው። ዝም ብላችሁ አይደለም የተጋበዛችሁ። ስለዚህ ፕሮግራሙ ስትከታተሉ ይህ ፕሮግራም ለእኔ ምንድን ነው የሚለውንም አብረን እንድናይ ያደርጋል። ስለዚህ የእናንተ የ35ቶቹን እኔንም ጨምሮ ማለት ነው የእናንተንም ተሳትፎ ዋናው ሚናው ምንድን ነው ብለን ስናወራ የእውቀት ቀዳሚ ምስክሮች ናችሁ ማለት ነው። እናንተ ዛሬ የወጣት ስራ ፈጣሪ ውጥን የሚለውን መጽሐፍ ለመመረቅና ይህንንም ደግሞ መጽሐፍ ደግሞ የሚያካሂዱበት የስልጠና ተቋም ሲመሰረት በታሪክ ገጽ ስማችሁ የምትጽፉ ቋሚ ምስክሮች ናቸው ማለት ነው። ሌላው የተመረጣችሁበት ምክንያት የለውጥ አምባሳደሮች ናችሁ። ከዚህ አዳራሽ ስትወጡ እዚህ የተጠቀመውን የህይወት የእውቀት አቦል፣ የእውቀት ቶና፣ የእውቀት በረካ በየሰፈራችሁና በየተሰማራችሁበት የቢዝነስ ዓለም ለሚገኙ በሺዎች ለሚቆጠሩ ወጣቶች የምታደርሱት የለውጥ ድልድዮች ናችሁ። ስለዚህ እናንተ ማን ናችሁ? የለውጥ አምባሳደሮች ናችሁ። ሌላው ደግሞ የደብረ ዳሞ ተራራ አጋዦች ናችሁ። በባህላችን የደብረ ዳሞ ተራራ በገመድ የሚወጣው ሰው ብቻውን አይደለም፣ ከታች የሚደግፈው ከላይ የሚጎትተውና በዙሪያ ሆኖ በርታ፣ አይዞ እየደረስክ ነው ምናምን የሚል ያስፈልገዋል ማለት ነው። እናንተ ዛሬ እዚህ የተገኛችሁ 35 የምትሆኑ ተሳታፊዎች ደግሞ መሬት ላይ ለሚታገሉ ወጣቶች አይዟችሁ ብቻችሁን አይደላችሁ የምትሉ እውነተኛ ደጋፊዎችና የዚህ ትልቅ ጉዞ አካል ናችሁ ማለት ነው። ክቡ ላይ ባሉ ደግሞ የቢዝነስ ሰዎች አሉ፣ የመንግስት ተወካዮች አሉ፣ መንግስታዊ ያልሆነ ድርጅቶች ተወካዮች አሉ። እንዲሁም እናንተ 35ቶቹ ድንቅ ተሳታፊዎች ተደምራችሁ ዛሬ እዚህ ሙሉና የተሳሰረ የለውጥ ቤተሰብ እንፈጥራለን ማለት ነው። የዛሬው ፕሮግራማችን እንግዲህ ሙሉ ይዘት የተቀረጸው እንግዲህ በኢትዮጵያ የቡና ባህል ስርዓት በትልቁ የቡና 3ቱ ዑደቶች አቦል፣ ቶና፣ በረካ። ስለዚህ ፕሮግራሙ 3 ክፍል ይኖረዋል። የአቦል ፓርት ይኖረዋል፣ የቶና ክፍል ይኖረዋል፣ የበረካ ክፍል ይኖረዋል። ተምሳሌትነቱ ነገሩን በቀላሉ እንድትከታተሉት ፕሮግራሙን በ3 ዋና ዋና ምዕራፎችን ከፍዬ ለማየት እሞክራለሁኝ። ነገር በአቦል ጽዋ በበኩር ይላል የሀገሬ ሰው ይልና እንግዲህ የመጀመሪያው ቡና ሲፈላ ምንድነው የመጀመሪያ ስሙ አቦል ነው። አቦል ደግሞ በባህሪው ወፍራምና እውነተኛ ቡና ነው። እኛም ደግሞ ፕሮግራማችን የምንጀምረው መሬት ላይ ያለው ወፍራምና ሻካራ የቢዝነስ እውነታ ፊት ለፊት ለመጋፈጥ ነው ማለት ነው። የመጀመሪያው ፓርት የፕሮግራሙ የመጀመሪያው ፓርት አቦል ነው። አቦል ደግሞ ሁሌ ማህበረሰብ ሲሰበሰብ ቤተሰብ ሲሰበሰብ የአቦሉ ፓርት ያለውን ችግር ዋናው ሸካራውን ነገር የሚወያይበት ነው እና የመጀመሪያው ክፍላችን አቦል ብለን ጠርተነዋል ማለት ነው። ስለዚህ እዚህ መሀል የምታዩት እህታችን ዛሬ በሀገራችን ወጣቶች ሴት የስራ ፈጠራዎች ላይ ያሉትን 7 ትላልቅ የቢዝነስ ቀዳዳዎችን እና ክፍተቶችን
ያለ እውቀት በግምት መጀመር፣ አለመለካት፣ የአቅርቦትና የአየር ሁኔታዎች ፈተናዎችን በራሷ ህይወት ተሞክሮ ትገልጽልናለች። በሽታውን የደበቀ መድኃኒት አይገኝበትም። ስለሆነ መጀመሪያ ውደቱን ችግሩን ቁልጭ አድርጎ እናያለን ማለት ነው። እህታችን እንግዲህ አሁን ቡና እያስተናገደች ነው። ምናልባት ልትቀመጭልን የሚል ምክር ነው ያለኝ። ከእሷ ጋር የምናወራው ፓርት የአቦሉ ፓርት ነው እና አሁንም እየሰጣችሁ ያለው አቦሉንም እየቀመሳችሁ ከእሷ ጋር ደግሞ የሚኖረን ውይይት ይኖራል ማለት ነው።
ብቅ ብላ ሳያት ፈታ በማለዳ ትዝ ትለኛለች የኔ ጽጌረዳ ጽጌረዳ በሌላ አይነት ስሜት እኔ በማላውቀው ጽጌረዳ አበባ ሕይወቴን ማረከው እያብረቀረቀ በስቀልሽ ጊዜ ጽጌረዳን ማየት ሆነዋል ደሞዜ ጽጌረዳ በሌላ አይነት ስሜት እኔ በማላውቀው ጽጌረዳ አበባ ሕይወቴን ማረከው አዳራሹ እየሰማ ነው እንኳን አዳራሹ እየሰማ ነው አረንጓዴ ድልድይ ነጭ አትመስል ቢጫ መሰየም አቃተኝ የቀለማት ምርጫ ድምፃችሁ ደወል ብቅ ብላ ሳያት ፈታ በማለዳ ትዝ ትለኛለች የኔ ጽጌረዳ በሌላ አይነት ስሜት እኔ በማላውቀው ማዘፍኑ ሕይወቴ ማረከው እያብረቀረቀች በሰኮንሽ ጊዜ ጽጌረዳን ማየት ሆነዋል ደሞዜ ውበቷን ለማድነቅ መች አገኝና ቃል በአሳቧ ደግሞ ከሩቅ ይማርካል ጽጌረዳ ዜማዎች ምስጋናችን አሁን ከፍ ያለ ነው። ያለ እናንተ ምን ሊሆን እንደሚችል ሳስበው አቦሉን እንዴት አገኛችሁት? የመጀመሪያ ፕሮግራማችን የአቦል ነው እና አቦሉ ወፍራም ነበር፣ ያዝ የሚያደርግ ነበር። እንዴት አገኛችሁት አቦሉን? ስለዚህ ያሬድ ዮሐንስ እንደ ሰርፕራይዝ ለማድረግ በኋላ ነበር ይዘምናል ብዬ አስብኩት። ከፕሮግራሜ ቀድሞ መልቲ የሆነ በጣም ብዙ አይነት ሙያ ያለው ባለሙያ ነው ያሬድ ዮሐንስ። የታወቀ አካውንታንት ነው፣ ሙዚቀኛ ነው። ይኸው ደግሞ መጽሐፍ ደግሞ በማስመረቅ እነዚህ 22.7% ቅድም ያልኳቸው እነሱን ሰዎችን ወደ ስራ በማምጣት ኢትዮጵያ ሀገራችንን ወደ መካከለኛ ገቢ ወዳላት ሀገር ለማንሳት የተነሳ ወጣት ኢንተርፕረነር ነው። ያሬድም ገና እንግዲህ 3 ሙያዎች እኔ የማውቃቸው ናቸው፣ እሱ የሚያውቃቸው ደግሞ
ብዙ ይኖራሉ ብዬ አስባለሁ። እህታችን አንዴ አቦል እያዞረች ነው እና ከዛ የሚቀጥልን ውይይት ከእሷ ጋር ይሆናል ማለት ነው። ምናልባት ወደዚህ ትመጣለች ብዬ አስባለሁ። ያሬድን አሁንም በድጋሚ እንኳን እንደዚህ ላሰባሰብከን አሁንም በእኔም ስም ባይዘወይ ስሜ ወንድሙ ይባላል። ራሴን ሳላስተዋውቅ ቅድም የጀመርኩት ወንድሙ ማለት እንደናቴ ማለት ነው። ማለት ንዴት አልችልም፣ ድመት አልወድም፣ ሙዝዝ የሚል ሰው ደግሞ ብዙም አይመቸኝም እና ስሜን እንዳትረሱት ወንድሙ ይባላል ማለት ነው። እንግዲህ የያሬድ ጓደኛ ነኝ። እንግዲህ ይህን ፕሮግራም ሲያስብ እንደው መጥተህ ይህን ፕሮግራም ብትመራልኝ ስላለ አገልግሎትም ነው። በጣም በደስታ ያሬድን ለማገልገል እንግዲህ እዚህ ተገኝቻለሁ ማለት ነው። ከእናንተ ጋር አብሬ እስከ መጨረሻው ሰዓት እቆያለሁኝ። እህታችን አንድ ጊዜ ወደዚህ ብትመጣ ምናልባት የጨረሰች ይመስለኛል። ስለዚህ እንደተባለው ፕሮግራማችን 3 ክፍል አለው ማለት ነው። የመጀመሪያው አቦሉን ነው። በአቦል ደግሞ ወፍራም ነው። የሀገራችን ችግራችንን የቤተሰብንም ቢሆን ችግራችንን የምንወያይበት ክፍል ነው ማለት ነው አቦል። ከዛ በኋላ ደግሞ ሁለተኛው ደግሞ ቶናው ይቀጥላል። ከዛ ደግሞ በረካው ደግሞ ምስጋና የምናቀርብበት ፓርት ነው ማለት ነው። ስለዚህ አሁን የአቦሉ ፓርት ተጀምሯል ማለት ነው። አቦሉን እንግዲህ እናንተ በተምሳሌትነት እያንዳንዳችሁ ቀምሳችሁታል። እኔም ቀምሼዋለሁ። በጣም ወፍራም በጣም ጥሩ የሆነ ነው እና እንግዲህ ከዚህ ከፊት ለፊታችን የምናገኛት እህት ቅድም እንዳልኳችሁ 80 ሚሊዮን ማነው 29.7% የሚሆኑትን ወጣቶችን ትወክላለች እና እሷን እንግዲህ ቅድምም ብየውን ልድገመውና ስታዩት ብቻዋን ትመስላላችሁ፣ ግን ሚሊየንስ የሚሆኑትን የምትወክልና እንኳን ደህና መጣሽ። ዛሬ የምናደርገው የአቦል ቆይታችን ከአንቺ ጋር ነውና አንቺ አንደኛ እስቲ ስምሽን ብታስተዋውቂ፣ የት አካባቢ ነው ያለሽው፣ እነሱ ነገሮች ነገሪንና ምንድን ነው የምትሰሪው የሚለውን እናንሳና ከዛ ደግሞ አንዳንድ ጥያቄዎች እናንሳና ከአንቺ ስራ ጋር ምናልባት ኦዲየንሱ ያንቺን ስራ ወይንም እነዛ ሚሊየን የሚሆኑ ሰዎችን ትወክያለሽ እና የእነሱን ሀሳብ ነው የምትሰጪው እና እስቲ ማነሽ የሚለው ከአንቺ ጋር። አመሰግናለሁ። ስሜ ሽቱ ይባላል። ምሰራው ሳሪስ አቦ ነው እና ቡና ጠጡ ነው የምሰራው። ልጄን የማሳድገው በሱ ነው። 12 ዓመት ቡና በማፍላት ብቻ ማለት ነው። በቀን ምን ያህል ቡና ታፈያለሽ? ምን ያህል ስንት ታፈያለሽ? በቀን 50 እስከ 60 50 እስከ 60። አንድ ቡና ስንት ነው? 35 ብር። 50 ሲባዛ በ35 አካውንታንታችን ያሬዳል። እንደው እስቲ ስለ ቡና ንግድሽ ጥቂት እውነታዎችን ታጫውችናለሽ። ለመሆኑ ስትጀምሪ እዛ አካባቢ ነው የሚያልሽ፣ አካባቢሽን አስተውለሻል ወይ? ለዛ ስራ የሚያመች ነው ወይ ነው ዝም ብለሽ ነው የጀመርሽው? እዛ አካባቢ ለምን ሌላ ቦታ አልሆነም? ያው በአጋጣሚ አረብ ሀገር ሄዳለሁ ብዬ ነበር የጀመርኩት። በአጋጣሚ ልጄን ወለድኩኝ። እዛ በዛው ቀጠልኩ እየሰራሁ። ስለዚህ ምንም አካባቢዎችን ሳታጠኝ ግን እዛው አካባቢ ነው ባገኝ ብለሽ ነው ዝም ብለሽ ነው የጀመርሽው ማለት እዛ አካባቢ። ሌላ ሰዎች ምን እንደሚፈልጉ ጠይቀሽ ታውቂያለሽ? ማለት ቡና ይፈልጋሉ ወይስ መጀመሪያስ ትንሽ እንደዚህ አይነት ጥያቄ አቅርበሽ ታውቂያለሽ? አካባቢዎች ግሮሰሪ ላይ ነው መጀመሪያ የጀመርኩት። ለምን ቡና ጀመርሽ? ለምን ሌላ ስራ ጀመርሽ? ያው አቅሜ የሚፈቅደው እሱ ነበር። አቅምሽ የሚፈቅደው እሱ ስለነበረ። ለመሆኑ በአንድ ሲኒ ቡና የምትጠቀሚውን የቡና የስኳርና የከሰል መጠን በትክክል ለክተሽ የአንድ ሲኒ መነሻ ወጪው ስንት እንደሆነ ታውቂያለሽ ወይ? አሁን 50 እስከ 60 ሰራለሁ ብለሻል። ባይዘዌ አሁን ነው የተገናኘ ነው ሽቱ ነሽና ያለውን ጥያቄዎቹን እኔ አዘጋጅቻቸው ነው። እንግዲህ እሷን እንግዲህ ሁላችንም ስናስብ እነዛን ወጣቶችን እያሰብን ነው ሞር ምን ሄደው ማለት ነው። ለክተሽ ታውቂያቸዋለሽ? ለምሳሌ ይሄ አሁን ለእኔ የሰጠሽኝ አንድ ቡና ምን ያህል ከሰል ፈጀ፣ ምን ያህል ቡና ፈጀ፣ ምን ያህል ስኳር ፈጀ እና 35 ብር ነው የምሸጠው ብለሻል። ምን በምን ሂሳብ ተነስተሽ ነው 30? ለምን 50 ብር አልሆነም? ለምን 20 ብር አልሆነም? ምንድን ነው ማለት በምን ገመትሽ ሂሳቡን? እንግዲህ ስጀምር በ4 ብር ነበር የጀመርኩት።
አሁን ያው አካባቢው ዝቅተኛ ቦታ ስለሆነ ከዛ በላይ አይከፍሉም ጠይቃቸው ማለት ለምሳሌ የቡና ዋጋ ውድ ነው፣ የከሰል ዋጋ ውድ ነው፣ ስኳርም እንደዛ ሄዷል። እንዴት ነው ያዋጣሻል ወይ ማለት ይሄንን ካልኩሌት አድርገሻል ወይ ዝም ብለሽ በቃ እንዲሁ? አዎ ምኖረው በሱ ነው፣ ሌላ ገቢ የለኝም እኮ። አንድ ከሰል ስንት ነው? አንድ ኩንታል ከሰል 1200 1200። ቡና ስንት ነው? 1250 1250። ስኳር ኪሎ 200። ውሃ ምናምን አለ። ብቻሽን መሰለሽ ውስጥ የሚያገዝሽን ሰው አለ? ብቻሽን ነው የምሰራው እኮ። እነዛ ሁሉ አስበሽ አንዱን ቡና ዋጋ ይሄን ያህል ወጪ አውጥቼበታለሁ፣ የኔ ተርፍ ደግሞ ይሄንን ልጀምር፣ ይሄ ለዚህ ያዋጣል ብለሽ ወስነሻል ወይ ነው? ዝም ብለሽ እንደው አካባቢ አይችልምና እንደው ከስርም ልክሰር እንደው ቀኔን ሙሉ ያውለኛል ብለሽ ወይስ እንዴት ነው? መክሰርሽና አለመክሰርሽን እንዴት ነው ልታውቂ የምትችይው የሚለው ጥያቄ ነው። ያው የቤት ኪራይም ሁሉም ነገር ስለሚሸፍንልኝ ብዙም እንትን አይለኝም። ለምሳሌ ዝናባማ ቀን ሲሆን፣ ፀሐያማ ቀን ሲሆን መቼም ሰው ሁሌ አይወጣም፣ ወይም አንቺ ወደ እነሱ ቤት ሄደሽ አትሸጪውም። የተለያየ ቀን ነው የሚመጣና እነሱ ዛሬ አሁን ክረምት ነው፣ በጋ ነው፣ እነሱ ነገር ታጠኛቸዋለሽ። ዛሬ እሑድ ነው፣ ሰኞ ነው፣ ማክሰኞ ከምን ተነስተሽ ነው እንደው ዛሬ ለምሳሌ ሰው ሳይመጣ ነው የምታፈው፣ ሰው ከመጣ በኋላ ነው የምታፈው። ለምሳሌ ዛሬ ስንት አሁን ከ50 እስከ 60 ብለሻል። ሰው ቢያንስ ሰው ቢበዛስ ወቅቱን ታገናዝቢያለሽ ወይ? አዎ ያው ጠዋት ከቁርስ በኋላ ነው ሰው ነው የሚፈልገው አብዛኛው ሰው አፈላለሁ ቁርስ ሳይበሉ። ለምሳሌ ከ50 ሰው በላይ ቢመጣብሽ አፈላለሁ ከስርስር ባይ ባንዴ ቢመጣ ማለት ሰዎቹ አታውቂም፣ ግን እንዳጋጣሚ የገዛሽው ለምሳሌ ለዛሬ ያስፈልገኛል ያልሽው ቡና መጠኑ ትንሽ ነው ሊሆን የሚችለውና እንደሱ አይነት ጥናቶች አሉሽ ወይ? ለምሳሌ ሰኞ በዓል ሲሆን እንዴት ነው የሚሆነው? ክረምት ሲሆን በዓል ሲሆንማ አለሽ የራስሽ ሊሆን እንትን እሑድና ቅዳሜ ለምን ሰው እረፍት ስለሆነ ይመስለኛል። ይመስልሻል? በምሳሌ ነው እንጂ ግን በደንብ የተጠና ላለፉት ወይ የቆየሽባቸውን ጊዜያቶች ያገናዘብሽ አለ። ደንበኞች ወደ ሌላ ቦታ እንዳይሄዱ ምን ታደርጊያለሽ? ያው ጥሩ ቡና አፈላለሁ። ጥሩ ቡና ለሌሎቹ ማፍላት አይችሉም? ቢሆንም አንዳንድ ሰው በብዛት መጠቀም ይፈልጋል። እኔ ደግሞ በትንሹ ሆኖ ገቢ ካገኘው በቃኛል ብዬ ስለማስብ ጥሩ ቡና አፈላለሁ። ጥሩ ቡና ነው ወይስ ዋጋሽ ነው አንቺ ጋር ሰዎች ሊቆዩ የሚያደርጉ? ወይስ አንቺ የምታደርጊው መስተንግዶ አቀባበልሽ? ወይስ ምንድን ለየት የሚያደርግ አንቺ ጋር ሊቆዩበት የሚችል? ለምን እንትኑ እንድናይ ነው፣ ስዕል እንድናይ ነው። አንቺ አሁን ምንድን ነው የጎደለሽ፣ ምንድን ነው መጨመር ያለበት የሚለውን ነገር እንድናይ ነው። በአንቺ ውስጥ የምናየው ቅድም በአንቺ ውስጥ ሚሊዮኖችን ወጣቶችን አብረን እናያለን ማለት ነው። እና እስቲ እሱን ታይዋለሽ ማለት ግምታዊ ነው። ዛሬ ሰኞ ነው። ለምሳሌ አሁን እንትን ምንድን ነው ታሪው 50 አፍልተሻል፣ ኦልሬዲ ቡና አፍልተሽ ነው። ግን ዛሬ አጋጣሚ ሆኖ 30 ሰው ቢመጣስ የ20ውን የተረፈውን ቡና ምን ታደርጊዋለሽ? በቀን 2 ነው የማፈላው። የጠዋቱ ካለቀ ሁኔታውን አይቼ አፈላለሁ። የማያልቅ ከሆነ ደግሞ ያንን ጨርሼ እሄዳለሁ። ነው ያፈላሽው ለምሳሌ ለ20 ሰው ወይም ለ30 ሰው አፍልተሻል ኦልሬዲ። ግን ዛሬ የመጣው 10 ሰው ቢሆን ምንድን ነው ታዲያ? እንደዛ ገጥሞኝ አያውቅም። ገጥሞሻል? ቢገጥምሽ ማለት ነው ቢገጥሞኝ እንግዲህ ወይ ይደፋል ወይ የሆነ ነገር ይሆናል አይደል? ስለዚህ ግን እኔ እንደዛ ሆኖ አያውቅም። ኖርማሊ አሁን የምታስቢው ለ50 ሰው ብቻ ብለሽ ስለምታስቢ ነው። ከዛ በለጠ ግን በብዛት ብዙ ሰው ቢመጣብሽ አሁንም ስቲል የአንቺ አፈላለሁ። ታፈንድጊያም እያፈላሽ ነው ማለት ነው። በጣም ጥሩ። ለመሆኑ ብራንድ ወይስ ስም አለሽ ወይ? ቡና ያንቺ ቡና የሚጠራበት ስም አለው ወይ? ማለት በስሜ ነው ለሰው ሲናገሩ በስሜ እንትና ቡና ያንቺ ስም አለ ሽቱ ቡና ከተባለ ይታወቃል። አሁን እኔ ብሄድ ወደ ሳሪስ አካባቢ ሽቱ ቡና ብል ሰዎች ወደ አንቺ ይኖሩኛል። ከሳሪስ ጀምሮ የቡና ፍሬ ከሰልሽ ከየት ነው የምታመጪው? የት ቡና ነው? አሁን እኛ ሀገራችን የሲዳሞ ቡና አለ፣ የሀረር ቡና አለ፣ የጅማ ቡና አለ፣ የይርጋ ጨፌ ቡና አለ። ያንቺ ቡና የት ቡና ነው? ወይስ ላንን ቡና ለምን መረጥሽ? እንግዲህ ጣዕሙን አይቼ ነው የምገዛው። ማለት በምን ይታወቃል? ጣዕሙ ያስታውቃል። ቡና ያስታውቃል በአይን። ይሄ አሁን ዛሬ አንቺ ቡና አይደል እዚህ የተፈላ ቡና ነው? የዛሬ ጠጣ ነው ቡና የማን ቡና ነው? ምንድን ነው? ወይስ ትላንት ያፈላሽው የማን ቡና ነው? ብዙ ጊዜ ይርጋ ጨፌ ነው ቡና ጥሩ። ይርጋ ጨፌ ጥሩ ነው ወይስ አንቺ የምታፈይው? አንቺ የምታፈይው? እኔ የማፈላው ያገኘሁትን ነው ማለት ጣዕሙ ብቻ ይቀር እንጂ አፈላለሁ። የትም ሀገር ሊሆን ችግር የለብሽ። በጣም ጥሩ። ሌላ በየቀኑ መጨረሻ የዕለት
ዕለት ገቢና ወጪሽን ትጽፊያለሽ ወይንስ ያው ኪስሽ በቀዳዳ ቅል ነው የሚያፈሰው ማለት የሆነ ነገር ሲመጣ ከዛው ብታረጊው ወይንስ የቀንሽን ዛሬ ይሄን ያህል ወጪ አድርጌያለሁ፣ ለከሰል ይሄን ያህል ወጪ አድርጌያለሁ፣ ለምግብ ይሄን ወጪ አድርጌያለሁ፣ የትራንስፖርት ይሄን ወጪ አድርጌያለሁ እና የምትቀናንሽ ወይም የሂሳብ ስራ ትሰሪያለሽ ወይ? በየቀኑ ትሰሪያለሽ? አሁን ለምሳሌ ያሬድ ዮሐንስ እንደዚህ አይነት የወጣት ስራ ፈጣሪ ውጥን የሚል አዘጋጅተዋል። ስልጠናዎችስ ትወስጃለሽ ወይ? ደግሞ እንደገና ደግሞ አንቺስ ሌሎች ሰዎች ወደዚህ ሙያ እንዲገቡ ምን አይነት ትጠቀሚያለሽ ወይስ ራስሽ ነው በቃ እንጂ አሁን ሌሎች ሰዎች ለምሳሌ የተቸገሩ አሉ፣ ስራ የሌላቸው አሉ፣ ከአንቺ በታች በጣም የሆኑ ሰዎች ሊኖሩ ይችላሉ እና እነሱ ሰዎች እንዴት አድርገሽ የመርዳት ካልቸራል ወይም ባህሉ አለሽ ወይ? ሰዎች ወደ ቡናው እንዲመጡ እውነታው ነው የምትነግሪኝ ማለት ነው። እና ከዛ ተነስተን ደግሞ እንደገና ደግሞ ውስጥ አሁን እዚህ ያለው ኦዲየንሱ በዛ ጉዳይ ላይ ሞር ይወያይበታል ማለት ነው። እስካሁን እንኳን በራሴ ነው እንጂ አልተሳተፍኩም። ስልጠና ምናምን አልተሳተፍሽም፣ ግን ሌሎች ሰዎችን ለቀስቲ ነው እኔ እኮ ያው ቡና እያፈላሁ ልጆቼን አሳድጋለሁ፣ አትሊስት ምግቤን አገኛለሁ። ለምን እናንተ እዚህ ጋር እናንተ ክፈቱና እናንተ ቡና ክፈቱና ነው በደንብ ይገኛል። ምንድነው ልመና ምናምን ከምትሉ ተራበን ምናምን ከምትሉ ስራ አለ እና እስቲ ነው እኔ እየረዳኋችሁ እንዴት ቡና እንደሚፈላ ከየት እንደሚገዛ እነዚህ ነገሮች ለማድረግ ተረጃቸዋለሽ ወይ? እስካሁን አላደረኩም። በጣም ጥሩ። ስለዚህ እንግዲህ ለነበረን ቆይታ በጣም ብዙ ጥያቄ ያወረድኩብሽ እንግዲህ መልሰሻቸዋል። አንዳንዶቹ በጣም ጥሩ ነው። ለነበረን ቆይታ ምስጋና ከፍ ያለ ነው። እንግዲህ አሁን የእህታችንን ወይም ሁሌ እህታችንን ስል ሚሊዮኖቹን እያስታወስኩ ስለሆነ ሚሊዮኖቹ ያሉትን ሰምታችኋል እና በመካከላችን ደግሞ አንዳንድ በተለያየ የቢዝነስ ስራ ውስጥ የተሳተፉ ሰዎች ነው ጋብዘናል እና አሁን እህታችንን እንዳያችኋት ወደ 7 አካባቢ ጥያቄ ጠይቂያታለሁ። ግን አንዳንድ ጥያቄዎቹን ያው በግምት እንደምታደርገው ያልተሟላ ነገር እንዳደረገው እና ላለፉት ስንት ዓመታት ነው ያልሽኝ? 12 ዓመት ይህንን ቡና እያፈላች ይህንኑ 50 እና ምናምን እያለች ኖራለች። አንድ ልጅ እያሳደገች ኖራለች። ግን ይህ ሁሉ ዓመት ኖራ እንዴት ከፍ አላለችም? እንዴት አላደገችም? እንዴት ደግሞ የተሻለ ኑሮ አድርጋ እንደውም ከእሷም ተርፋ ሌሎች ሰዎች ደግሞ እንዴት አልሆነችም የሚለውን ነገር እንደው እስኪ ከዚህ በፊት ስራ ላይ የነበርን አለን፣ በእርግጠኝነት እዚህ በተለያየ ስራ ላይ ያለን አለን። ምንድን ነው 12 ዓመት ሙሉ በዚህ ብቻ እንድትቆይ ያደረጋት ነገር ምንድን ነው ብላችሁ ታስባላችሁ? እና የቢዝነስ ሰዎችንም የጋበዝናችሁ አሉ፣ ሌሎቻችንም እዚህ የተሳተፍነው ግን እችን ነገር እንትን ብታደርጊ ኖሮ እችን ነገር እንዲህ ብታደርጊ ኖሮ በእርግጠኝነት አንቺ ጋር የጎደለው ይሄንን ነው የምንለውን ፓርት ሁለተኛውን ፓርት ነው የምንገባው ማለት ነው። እና እስቲ መካከላችን እንግዲህ የጋበዝናቸው ሰዎች አሉ፣ የቢዝነስ ሰዎች አሉ። ግን እነሱ ይጀምሩታል። ግን ደግሞ ሌሎቻችንም ደግሞ ካለ እንዲህ ብታደርጊ ኖሮ እኮ አሁን እችን ልጅን ካለችበት የተሻለ ለማድረግ ነው ሞር የምንሄደው እና የያሬድ ዮሐንስ መጽሐፍ የወጣት ስራ ፈጠራ ውጥን ደግሞ ዋናው ነው እዚህ ጉዳይ ላይ ነው እና ምናልባት በኋላ ላይ ያሬድንም እናስበዋለን። ምናልባት የዚህን ሁሉ ጥያቄዎች ካልመለሰላት አሁን ያሬድ ይህንን የወጣት ስራ ፈጣሪ ውጥን የሚለው መጽሐፍ ዝም ብሎ ነው የደከመው ማለት ነው። ከመለሰላት ደግሞ እውነትም ለዚች ሀገር የሚያደርገው አስተዋጽኦ አለው ማለት ነው እንላለን። እንደው የቢዝነስ ሰዎች እህታችንን ምን ልንረዳት እንችላለን የሚለውን አሉ። መካከላችን ትዕግስት አለች፣ ገብረ መስቀል አለ፣ ሌሎችም አሉንና ምን ከሰማችኋት ሁኔታ ምን ተመክረናላችሁ? ትዕግስት እዚህ ፊት ለፊት ትታየኛለች። ትዕግስት እንኳን ደህና መጣሽ። ትዕግስት በሌዘር ስራዎች ነው ሞር የምትታወቀው። እንግዲህ ከስር ተነስታ አሁን የደረሰችበት ወይ ምናልባት እሷ ትነግረናለች። ከዛ ተነስታ እህታችንን ምን ጋር ነው የጎደላት የሚለውን እንግዲህ መጀመሪያ ለአንቺ ልስጥሽና ከዛ በኋላ ሰዎች የሚጨምሩት ካለ የጨመርን እንሄዳለን። ባይዘዌ ሁላችንም ተሳታፊ የምንሆንበት ፕሮግራም ነው፣ እንዲሁም ተመልካችና እንትን እንዳይሆን ማለት ነው። ለዚህ ነው ባይዘዌ ክብ የሚያደርግንበት ምክንያት ባለ ጉዳዮቻችን እንትና ነው የምንለው
ሁሉም የራሱን አስተዋጽኦ ያደርጋል በሚል ነው። ዩኒቲን ነው ክብ ነውና ክብ ደግሞ የዩኒቲ ሲምቦል ነው። ስለዚህ ሁላችንም ባለድርሻ አካላት ነን ማለት ነው። ለዛ ነው ክብ ያደርግነው። እስቲ ቲጂ ምናልባት ሀሳብ ካለሽ ባንቺን ጀምር። ትዕግስት እባላለሁ። የቆዳ ውጤቶች ነው እኔም እየሰራሁበት ያለው ነገር ነው። ከስር ጀምሬ ነው የጀመርኩት። እንደሷ ትንሽ ከሷ የምንለየው እሷ ትንሽ ትፈራለች ይመስለኛል። ሰው ብትጨምር ምናልባት የተሻለ ሊሆን ይችላል። እኔ ብዙ ድክመት አለኝ። ድክመቴን አሁን ቦርሳ ሳመርት ለምሳሌ እኔ ትልልቅ ቦርሳ ስለምወድ ብዙ ጊዜ ትልልቅ ብቻ ነበር የማመርተው። ያንን ነገር በልምድ አስተካክዬ አሁን ጥሩ ነገር ላይ አለው። ሁለተኛ ደግሞ ሰው ቀጥራለሁ፣ አሳትፋለሁ። ባተርፍም ባላተርፍም ለኩል እያደረኩኝ ያንን ብታደርግ የተሻለ ይሆናል ብዬ አስባለሁ። ምናልባት እንግዲህ 7 የሆነ ጥያቄዎችን አቅርብልንለታል። ብራንድ አለሽ ወይ ለተለያየ ጥያቄና አንቺ ለምሳሌ በቀን ወጪዎችሽን ታውቂያቸዋለሽ ብለን አሁን ለምሳሌ ለአንድ ሲኒ ቡና ምን ያህል ታወጫለሽ ምናምን ብለናታል። እንደው አንቺ አሁን ያንቺ ልምድ አንድ ቦርሳ ለማምረት የምታወጣቸው ወጪዎች እንዴት ነው የምታስተዳድራቸው? ወይስ በምን መልኩ ነው ዋጋ ለማውጣት ለምሳሌ ይሄ ቦርሳ ይሄን ያህል ነው ብለሽ ለማለት የምትሄድባቸው መንገዶችና ምናልባት እሷም ደግሞ አሁን 35 ብር ብላለች። እንግዲህ 35 ብር ያዋጣት አያዋጣት? ለዚህ ነው እኮ 12 ዓመት ሙሉ ምንም ትርፍ ስላልነበረት ነው አሁንም እዛው ላይ ነው ስቲል ያለችውና ከዛ ከፍ ለማለት ትንሽ እሱ ጋር ኬሚስትሪ የለውም ወይ? እሱ ምናልባት ስትመልሽ። በፊት እኔም እንዳመጣጡ ነበር የምሰራው። በቃ እንዳጋጠመኝ ያንን ነገር በኮርስም በምንም አስተካክዬ ነው። ብዙ ደክም ያለው ቀላል ነገር አይደለም። ያንን ማስተካከል ነው ትንሽ ደገፍ የሚያረጋት። የሷ ስራ ቀላል አይደለም፣ በጣም አድካሚ ነው። እኔም ሞክሬው አውቃለሁ እና አድካሚ ነው፣ አሰልቺ ነው። ግን ትንሽ ደገፍ ከተደረገች አሪፍ ትሆናለች ብዬ አስባለሁ። ገናለ ትዕግስትን ምናልባት እስቲ አቶ ገብረ መስቀል ፊታችን አለና ብዙ የስራ ልምድ ያለው ስለሆነ እንደው አሁን እህታችን ካነሳችው ሀሳብ ጋር እንደው እነዚህ ነገሮች ምናልባት ደግሞ ክሊር ያልሆነ ጥያቄም ካለ መልሰን መጠየቅም ይቻላል። ግን ምንድን ነው ጥንካሬዋ ወይም ምናልባት በዛው የእሷ ጥንካሬ ድክመቶቿ ትሬቶቿ ምንድን ነው ማድረግ ያለበት የሚለው እንደው እሱንም አድርገህ በወር ብትነግረን። አመሰግናለሁ። ይህችን አጋጣሚ ግን ሳልጠቀም ወደ ሌላ ነገር ከምገባ ልጅ ያሬድ ትልቁን የዓለም ችግር ስራ ማጣትን እቀርፋለሁ ብሎ ብዙ ደክሞ እዚህ ደረጃ በመድረሱ እንኳን ደስ አለ ብሎ እኔንም ደስ ይለኛል። ከሽቱ ጋር የምትወዳት ልጅ አግኝታለች። ሌላ ሀገር ሂዳ ስራ ሰርታ ራሷን ለመለወጥ ነበር ህልሟ። አጋጣሚ ግን ልጅ ስትወልድ ስራ ፍለጋ ስትወጣ ቡና በቀላሉ የሚገኝ ስራ አገኘችና ወደዛ ገባች። ስለዚህ ስራ የገባችበት ምክንያት አሁን ልንቀይረው አንችልም። ከአሁን በኋላ ግን ለምን ቡና እንደምትሰራ በደንብ ብትገነዘብ ስራዋን ልትቀይር የምትችልበት የእውቀትና የስሜት ሁኔታ ልታገኝ ትችላለች። ለምሳሌ ቅድም የሰጠችን ቡና እያንዳንዱ ንጥረ ነገር ሆዳችን ውስጥ ገብቷል። ከዛ ወደ ውስጥ ሂዶ ልባችን ጋር ደርሷል። ከልባችን ደማችን ጋር ተቀላቅሎ ጭንቅላታችን ጋር ደርሷል ማለት ነው። የሰጠችን ቡና ልባችን ውስጥ ገብቷል፣ ጭንቅላታችን ውስጥ ደርሷል። አንቺ የሰጠችን ቡና ማለት ነው። ስለዚህ የምትሰጭን ቡና ልባችን ጋር የሚደርስ ንጥረ ነገር ያለው ከሆነ እዚህ ላይ በጣም ብትጠነቀቂለት፣ ከዛ ደግሞ በጣም ፍቅር ብትጨምሪበት፣ ለእያንዳንዱ ፍሬ ቡና አሁንም ጥራት የምትይውን ነገር ብትጨምሪበት ለምን ቡና እንደምትሰሪ ማወቅ ትጀምሪያለሽ ማለት ነው። የመጀመሪያው ፌዝ ስላለፈ ካሁን በኋላ ቡና የምሰራው ሰዎች ለሰውነታቸው የሚያስፈልጋቸውን የመነቃቃት ንጥረ ነገር እንዲያገኙ ብዬ ነው የምሰራው ብትይ እንቅልፍም ሊከለክልሽ ይችላል። ወይኔ ቡናውን አልለቀምኩትም፣ ወይኔ ቡናው ታጥቦ አልደረቀም እያለሽ ብዙ ልትጨነቂ ትችያለሽ ማለት ነው።
ጥሩ ቡና ከሰጠሽኝ ብቻ ከአንቺ ጋር እመጣለሁ፣ ከጎንሽ ሌላ ጥሩ ቡና ካለ እንደሚሄድ አትጠራጠሪ። እኔ ሰው ነኝ፣ የምፈልገው ጥሩ ነገር ነው። ሁሉም ሰው የሚፈልገው ጥሩ ነገር ስለሆነ ይሄዳል ወደ ሌላው ማለት ነው። አሁን አንድ ቦታ ነው ቡናን እየሰራች ያለችው። አካባቢው ባለው አቅም ውስጥ ትልቁን ገበያ እየሰራች ነው። ከ50 እስከ 60 ቡና እየሸጠች ነው። በቀን 2000 ብር 2100 ብር እየሸጠች ነው። ይሄ በጣም ጥሩ ስራ ነው። ይሄን ግን ማሳደግ የምትፈልግ ከሆነ ከስራው ራሷን መቀየር ይኖርባታል። እሷን ስራውን እንደ ድንኳን ብናስበው ድንኳን ውስጥ ነው ያለችው። ያ ድንኳን ጠቅሟታል። ልጇን ያሳደገችበት ነው። አዲስ አበባ መኖር አስችሏታል። የቤት ኪራይ እንድትከፍል አድርጓታል። ትራንስፖርቷን ከበር እንድታረጋች ብዙ ነገር ረድቷታል። ከዚህ ግን ከፍ ማለት የምትፈልግ ከሆነ እሷ ከድንኳኑ ወጣ እዛ ድንኳን ውስጥ ሌሎች ሰዎች እሷ ባስቀመጠችው የጥራት መስመር፣ የአስተነጋገድ መስመር ምናምን የሚሰሩላት አድርጋ ሌሎች ሰዎች ለእሷ ሲሰሩላት ብቻ ነው ይሄ ቁጥር የሚያድገው ማለት ነው። ከአንድ ቦታ ከ50 ቡና በላይ ልትሸጥ አትችልም። 100 መሸጥ የምትፈልግ ከሆነ ሌላ ቦታ ሽቱ ቡና ተብሎ መሸጥ አለበት። ይሄን እንደ ሀሳብ ወይ እንደ ምክር ሁለቱ ነገሮች፣ አንደኛው ለምን ቡና እንደምትሸጥ ለምትሸጠው ቡና ፍቅር ብትጨምርበት፣ እያንዳንዱ ሰው ለሰጠችው ስኒ ያ ስኒ ቡና ሆዴ ውስጥ ገብቶ ጭንቅላቴ ውስጥ የሚደርስ ነገር መሆኑን ብትረዳው ለእያንዳንዱ ፍሬ በጣም ትጠነቀቅለታለች። ማሳደግ የምትፈልግ ከሆነ ግን እሷ ከድንኳኑ ወጣ ሌላ ሰው ድንኳኑን ሸፍኖላት መስራት አለባት። አመሰግናለሁ። ሚሊዮኖች ይቀበሉታል ብለን ተስፋ እናደርጋለን። ምናልባት ከሁለቱ የቢዝነስ ሰዎች ወይም የጋበዝናት ሰዎች በተጨማሪ ደግሞ እንደው የምንሰጠው ሀሳብ ካለ ምናልባት እድሉን ደግሞ እንስጣትና ከዛ ደግሞ ወደ የቡና ሁለተኛው ፓርት እየገባን ያለ ነው። ችግሩን አውቀናል፣ ያለባትን ችግር አይተናል። ከዛ በኋላ ደግሞ ወደ ምን ማድረግ አለባት የሚለውን እየሄድን ነው ያለ ነው እና ምናልባት ለእሺ እንግዲህ ምን ነገሮች ልንጨምርላት እንችላለን የሚለውን ወይስ ይሄ ብቻ በቂ አሁን ካለችበት ከ12 ዓመት ጉዞዋ የተሻለ መራመድ ትችላለች ለሚለው ምናልባት ያልተነሳ ሀሳብ ካለ ብትጨምሩላት ለማለት ፈልጌ ነው። ሀሳብ ካለ ዞር ዞር ብዬ ልይና። ጥላሁን እባላለሁ። መጀመሪያ አይ ቲንክ የእሷን ጥንካሬ ነው ያየሁት። የልጅ ፍቅር ያው አይ ቲንክ እናቶች ያውቁታል። በስደት ሄዳ ቢሆን ኖሮ ምን እንደሚያጋጥማት አይታወቅም ነበር። ህይወትም ማጣት የምትደርስበት ጊዜ ሊሆን ይችል ነበረ። ነገር ግን በህይወት መኖር ልጄን ላሳድግ ብላ መወሰኗ የመጀመሪያው ትልቁ ውሳኔ ነው። ሁለተኛ ደግሞ ድፍረቷ 12 ዓመት በዛ ስራ ላይ መቆየት ማለት እዛ ውስጥ የማየው ምስክርነት አለ። ጥሩ ቡና ትሰራለች ማለት ነው። ክላይንቶቿ ደጋግመው የመጡ ነው ማለት ነው። ከዛ በላይ ማድረግ ትችል ነበረ ብትደገፍ፣ ግን በራሷ አቅም ግን እስካሁን ድረስ ከልመና ሰርቼ ማደር ይሻለኛል ብላ ይኸው እዚህ ደርሳለች። እኛም ጋር መታ ለመታየት ትችላለች። ምናልባት ቀደም ብሎ ተነስቷል። ቡና ባለቤት ብትናገር ይሻላል፣ እሱን የቡና ቢዝነስ ውስጥ ስላለች። ግን ቡና ከመጣበት ኦሪጂን የይርጋ ጨፌ፣ የጅማ፣ የሀረር እንደተባለው ብዙ አይነት ቡና ስላለ ጣዕሙም በዛ ረገድ የሚለያይ ይመስለኛል። ስለዚህ ስለ ቡና ለማወቅ ትሞክሪ፣ ያው ከእንግዲህ ወዲህ ማለት ነው ትሞክሪ፣ ጥሩ ነው። የትኛው ቡና ነው የሚወደደው፣ አካባቢ ያለው ሰው የትኛውን ነው የሚመርጠው የሚለውን ብታውቂ ሞር ከዚህ ከ50 ስኒ ቡና ከመሸጥ በላይ መሄድ የምትሽ ይመስለኛል። እና በሱ በርቺ። ሌላስ ምግብ እነዚህ ታቀርቢያለሽ? ቁርስ ታቀርቢያለሽ ወይስ ቡናውን ብቻ ነው የምታቀርቢው? ቡናና ሻይ ብቻ ነው። ስለዚህ ሌላም ብትጨምሪበት ጥሩ ነው። ቆንጆ ልጅ ነው ያለችሽ። እንግዲህ እሷ ደግሞ አደራሽን እንግዲህ በደንብ ትማርልሽ፣ ማስተማር አለብሽ። ያለ ትምህርት የትም መሄድ ስለማይቻል ግን በርቺ። አይ
ቲንክ እስካሁን ድረስ እኔ 12 ዓመት እዛ ላይ መቆየት ማለት ትርፍ ቢኖራት ትርፍ ስላላት ነው የኖረችው። 12 ዓመት ልጇን ያስተማረች ልጇን ያሳደገች ነው ያለችው እና ትርፍ አላት። ነገር ግን ትርፍሽ የበለጠ እንዲሆን ነው አሁን የኛ ፍላጎት፣ ከዚህ በላይ እንድትሄጂ እንዲያውም ተለቅ ያለ የቡና ሰርቪስ መስጫ ቦታ እንድትደርሺ ኬክም ዳቦም ሌሎችም ጨምረሽ ሰፋ እንዲል ነው ሀሳቡ እንጂ አሁን ልመና ላይ አይደለም ያለሽ። አንቺ ራስሽን ችለሽ የኖርሽ ነው። ይሄ ራሱ ትልቅ ሂደት ይመስለኛልና አመሰግንሻለሁ። ደግሞ ስትናገሪ ስታቀርቢ የሁሉ ሰው እያለ ሳትፈሪ ሳታፍሪ ነው የተናገርሽው እና ይሄንን በጣም አድንቄያለሁ። በርቻ ይዞሽ። ላምባነሽ ይባላለሁ። ቡና ውስጥ ነው ያለሁት። ቡና ቢዝነስ ውስጥ ነው ያለሁት። አሁን ሽቶ ባንቺ መንገድ ነው ሁላችንም መሄድ ነው። በትንሽ ነገር ቡና ባይሆንም የጀመርነው በትንሽ ነገር ግን ከየትና ከየት ገጠር መጥተን በትንሹ ጀምረን አሁን ትልቅ ደረጃ ላይ ደርሰናልና ምሳሌን ቢሆንሽ ደስ ይለኛል። አጀማመርሽ በጣም ጥሩ ነው። 12 ዓመት መቆየትሽ እንደተባለው የሆነ ጥሩ ነገር ይዘሻል ማለት ነው። ቀጥለሻል። አሁን እየታወቀ ነው። አሁን ጊዜውም ተለውጧል። እየተለወጠ በመጣ ቁጥር ነገሮችን እያስተዋል ሰፈሩንም እያየሽ የሰፈር መቀየርም ሊሆን ይችላል። የዋጋም ነገር አሁን እየበዛ ነው። እኛ ቡና ነጋዴዎች ስለሆነን የቡናውን ዋጋ አሁን እናውቀዋለን። ስለሱም በደንብ ትንሽ ማወቅ ያስፈልግሽ ይሆናል። እንደገና ደግሞ ትሬኒንግ ደግሞ ትንሽ ስልጠና ነገር ስለ ቡና እና ስለ ቡና ንግድ። እኔ ከመድኃኒት ነው ወደ ቡና የገባሁት፣ ግን አሁን ቡና የተለየ ነገር ሆኖ ነው ያገኘሁት በንግድና እውቀት ያስፈልገኝ ነበር። እኔ እንደገና ተምሬያለሁ ስለሱ። ስለዚህ አሁን ስለ ቡና ዝም ብሎ የሚገባበት አይደለም። በአጋጣሚ ግን በጥሩ ሁኔታ ጀምረሽ በትንሽ በዛውም ስለቀጠልሽ እስካሁን መቆየትሽ ጥሩ ነው። ከዚህ በኋላ ግን ውድድሩ በጣም ከባድ ነው። ብዙ የጀበና ቡና ጠጡ። በነገራችሁ ላይ ባህል አድራሻዬን እሰጥሻለሁ። እኛ ፕሮጀክት አለን ቡና ጠጡ የሚሉትን ሴቶች ብለን የምናደርገው ነገር ስላለ በዚህ አጋጣሚ አንዷ እሷ ትሆናለች ብዬ መውሰድ ፈልጋለሁ። ስለዚህ እናሰለጥናለን። አሁን አንቺ ስለ ቢዝነሱ ስለ ትርፉ ብቻ አይደለም አሁን ማወቅ ያለብሽ፣ ስለ ቡና ጥራት ሲቆላ ምንድን ነው። እኛ አሁን ለእናንተ አይነት ትሬኒንግ ለመስጠት ዝግጁ ነን። ጥራቱን ካወቅሽው በኋላ የዋጋ መጨመርም ሁኔታ አንቺም በተረጋግተሽ በደንብ ኑሮሽን የምትኖሪበት ነገር ነው። ብዙ ሰው ደግሞ ከቡና ጠጡ ትንሽ ካፌ ከትንሽ ካፌ ሆቴል እያለ ትልቅ ደረጃ የደረሰበት ነው። ቡና ማለት ጥሩ ቦታ ላይ ነው ያለሽው። ልጅሽም ገና ትንሽ ናት። እሷን ለማስተማር ከፈለግሽ አንቺ ራስሽ መማር አለብሽ በጣም በዚህ እና ይሄ አሁን ጅምሩ በጣም የሚያስደስት ነው። ሌላው መጨመር ያለብሽ ከቡና እውቀት ሌላ የሰርቪስ ጉዳይ ነው። እንዴት ነው ሰርቭ የማደርገው? የአገልግሎት ማለት ነው። ይቅርታ፣ እንዴት ነው ሰውን የምናገለግለው? እንዴት ነው ሰውን መሳብ የምንችለው? የንጽህና ጉዳይ አለ፣ የጥራቱ የአንቺ አቀባበል፣ ይሄ ሁሉ ራሱ ጥናት ትምህርት የሚያስፈልገው ሆኗል። አሁን ከብዷል እና በዚህ ውስጥ ብትሄጂ አንቺ ጥሩ ፊቸር ነው የሚታየኝ። በጣም ጥሩ ቦታ እንደምትደርሽ ይታየኛል። አመሰግናለሁ። መልካም አመሰግናለሁ። የእኔ እንኳን ጥያቄ ነው። በእርግጥ ከአንቺ መማርን ፈልጌ ነው። አንደኛው ጥያቄ ምንድን ነው? 12 ዓመት ቀላል አይደለም እንደተባለው የተለያዩ ተግዳሮቶች ይገጥሙሻል ብዬ አስባለሁ እንደ ሁኔታው እና አሁንስ በቀረብኝ ማለት ብዙ ዋጋ አስከፈለኝ በቀረብኝ ብለሽ ያልሽበት ተግዳሮት ብቻ የገጠመሽ ጊዜ አለ ወይ? እንዴት አለፍሽው? እሱን እንዴት እንትን አልሽው? ሌላው ደግሞ ጎን ለጎን አሁን ብዙ ጊዜ የገቢ ምንጫችንን በአንድ ንግድ ስራ ብቻ ሳይሆን በተለያየ ተብሎ ይመከራል። ከቡናው በተጨማሪ ከሻዩ በተጨማሪ ሌላ የገቢ ምንጭ ማግኛ መንገድ የምትሰሪው አለ ወይ? እንዴት ካለ እንዴት ነው ከጊዜሽ ጋር የምታስታርቂው እሱን? እና ምናልባት በእርግጥ ቅድም በትንሹ ተነስቷል፣ ግን የዛሬ 12 ዓመት ስትጀምሪና አሁን ትንሽ ለውጥ ይኖራል ብዬ አስባለሁ። እሱን እንዴት ነው የምትገልጪው? ማለት ወደ ኋላ ዞር ብለሽ ስታዩ ጥሩ ነው እድገቱ ያለውበት ብለሽ ያለሽ እንዴት ነው?
ሌላው ደግሞ በትንሹም ተነስቷል፣ ልጅሽንም እዚች ጋር አይተናታል። ስለ ምንድነው የስራ ፈጣሪነት እንዴት ነው የምታስተምሪያት አንቺ? ነገ ተቀጣሪ ብቻ ሆና እንድትሰራ አለ አይደል? እንዲህ በማህበረሰባችን ውስጥ እየተበረታታ ያደግነው እሱን ነው ወይስ የተለያየ? ብቻ እንዴት ነው እሷን እየቀረጽሻት ያለው? እስካሁን የከፋ ነገር ተማረሬ አላውቅም። ልጄን እያየሁ ስለሆነ እንትን እምለው ብቻዬን እያሳደግኳ ስለሆነ በእሷ ተስፋ አድርጌ ምንም ሳይሰለቸኝ እሰራለሁ። እስካሁን ምንም ሻይና ቡና እንጂ ከዛ አቅሜም ስለማይፈቅድ በሱ ነው የምኖረው። እንግዲህ እስካሁን ያው ገና 9 ዓመቷ ነው አሁን ትምህርቷን እንጂ ሌላ ምላት ነገር የለም። ያው ለወደፊት ግን እኔ የኔን ራዕይ እንዳትከተይ ከኔ የበለጠ ኑሮ እንድትኖሪ በደንብ ተማሪ እያልኩ ነው ምላት። በጣም ጎበዝ ነሽ። ልጅሽንም በተመለከተ የምናገረው ነገር በእንትን አይመጣም። ቢዝነስ ለልጆች በመንገድ ሳይሆን ካንቺ የምታየውን ተግዳሮት ልጅሽ እየተማረች እና ነገ በጣም ካንቺ ደግሞ በተሻለ ሁኔታ ትኖራለች፣ ካንቺ በተሻለ ሁኔታ ትሰራለች። ምንድነው ግን ስለ ቡና መናገር የፈለኩት ይሄ ቡና እንደ ቀልድ የሚታይ ነገር አይደለም። አሁን የአእምሮ በሽተኛ በጣም በዝቷል። ራሱን የሚያጠፋ ሰው በዝቷል። ብቻውን እያወራ የሚሄድ ሰው በዝቷል። ባለፉት ጊዜያቶች በእኛ በእናቶቻችን ጊዜ ቡና ይፈላል፣ ቁጭ ብለው የፖለቲካውንም ኢኮኖሚውንም የኑሮ ውድነቱንም ያወጡታል። ስለ ትዳሩም ስለ ሁሉም ነገር ይጫወቱታል። እና ይሄ ቡና እንደ ሰርቪስም ነው እየሰጠሽ ያለሽው። ምንድነው ግን ደግሞ ብታደርጊ ደስ የሚለኝ እንደ ሀሳብ መሰጥሽ እዛ ረከቦትሽ ላይ አንዳንድ ነገሮች ብትጽፊ ብትለጥፊ፣ ጥቅሶች ለምሳሌ የሳምንቱ ጥቅስ ብትለጥፊ እስቲ የዛሬው ሰዎች ይጓጓሉ፣ ዛሬ ምንድን ነው እስቲ የተለጠፈው ብለው ያቺን ጥቅስ እዛች ጥቅስ ላይ ምንም ይሁን ጥቅሱ ሰዎች ይወያያሉ። ጥቅሷን እያያዩ ይወያያሉ። አንድ እንትን ከፈትሽላቸው ማለት ነው። ወግ ይፈልጋሉ፣ ሰው መጫወት ይፈልጋሉ። በተለይ ደግሞ ምንድን ቢሆን ጥሩ ነው ጥቅሱ ወቅታዊ ነገሮች ቢሆኑ ሰዎች የውስጣቸውን የሚነጋገሩበት ነገሮች ሲሆኑ ቡና የመፈወስ ቡናው ብቻ ሳይሆን ጭውውቱ የመፈወስ ባህሪ ያለው እና ይሄንን ነው እና በርቺ። እኔ መናገር የምፈልገው ለዚህ ፕሮግራም ስላሰባሰበን ስለ ያሬድ መናገር ነው የምፈልገው። ምክንያቱም አሁን ይሄ ከቡና በጣም ያለፈ ነገር ነው ያሬድ እየሰራ ያለው። ስኬት አላማን ማሳካት በገንዘብ እንደማይመነዘር ድሮ ነው የማውቀው። ይሞክራል፣ ነገሮች አይሳኩም፣ ይሞክራል። ግን ይሄ የሚሞክረው የስኬት መንገዱ እውነትን ያዘለ ነው የያሬድ። የእውነቴን ነው፣ ከልባችሁ ብትሰሙኝ ደስ ይለኛል። አንዳንድ ሰው የሆነ ነገር ጀምሮ ወይ ሳንቲም ካገኘ ወይ ዝና ካገኘ ወይ ሀብት መኪና ምን ካገኘ ይመስለዋል የስኬቱ ቁልፍ። የያሬድ ግን ስኬት ይሄ እውነትን አብሮ እንደ ዛፍ ይዞ የመውጣት ይሄ ብዙዎች ሊኖሩት እንዴት ነው አሁን ያለንበት ዘመን ሁላችንም እውነትን እየፈለግን ነው አይደል? ለምንድን ነው እውነትን የምንፈልገው ስንል እያንዳንዳችን ስኬታችን በውሸት ላይ የተመሰረተ ነው ማለት ነው። እና ይሄ እኛ አሁን አይምሯችንን ሰፋ አድርገን ማሰብ ያለብን እቺ ስብስብ እንደ ትንሽ ስብስብ እንዳታዩት። በጣም አይምሮን ጨምቆ ጊዜውን፣ ወጣትነቱን፣ ስነ ልቦናውን፣ ስነ ምግባሩንም ጭምር ነው እዚህ መጽሐፍ ላይ ያሬድ ያሳርፈው። አይዲያው የወጣቶች የሥራ ፈጠራ ቢሆንም ለኢትዮጵያ ዊሽ ያደረገላትን ነው የተናገረው። እውነትን የያዘ ስኬት፣ እውነትን የያዘ ቢዝነስ፣ እውነትን የያዘ ዓላማ ጭንቀትም የለውም። ሰክሰስፉል ያደርጋል፣ ሀገር ያስባርካል፣ ትውልዱን ጥንቁቅና ንቁ ያደርጋል በሚል ነው ለዚህ ስኬቱ የደረሰው። እና በእውነት ሁላችንም ተነስተን ግን ያሬድን እናክብረው እግዚአብሔርን እና እግዚአብሔር ደግሞ ከዚህ በላይ ዓላማን ያሳካልን። ለምሳሌ አሁን በሀገራችን ኃይሌ ገብረስላሴን ብናየው በአንድ ጀንበር እኮ በዓለም ኢትዮጵያን አላስጠራትም። ተራራ ላይ ወጥቶ ደክሞ እነዛን አቀበቶች ሄዶ ረሃቡን ችግሩን ተቋቁሞ ነው የሚፈልገው ግብ ላይ ግን ዓለም ያየው።
እና የያሬድ ከኃይሌ ጋር የሚያያዝ ነገር ነው። በገንዘብ አይደለም ስኬቱን የመነዘረው በእውነት ስለሆነ አሁንም እግዚአብሔር ያሰብከውን ሐሳብ ያሳካልህ። እንዳንተ ያለውን ደግሞ የመንፈስ ጉዞ ሁሉም ወጣት ላይ አድሮ ኢትዮጵያ ትፈልጋት ኢትዮጵያዊነት እግዚአብሔር ያድርስህ። ባይኔ በጣም ወዶ ጓደኛዬ ነው እውነት። አመሰግናለሁ። Let's see your son,